አብይ ጾም ሁለተኛው ሳምንት ቅድስት በመባል ይታወቃል። ስያሜውን የሰጠው ደግሞ የቤተ ክርስቲያናችን አባት የሆነው ሊቁ ቅዱስ ያሬድ ነው። ከቅድስት ጀምሮ ያሉት ሳምንታት ጾመ አርባ ወይም ጾመ ኢየሱስ ይባላሉ። በዚህ ቀን እግዚአብሔር ወደ መቅደስ ስለሚገባ ቤተ ክርስቲያን ደግሞ ቅድስናን ታስተምራለች። በተጨማሪም በዚህን ቀን ስለ ክብር ሰንበት ለእግዚአብሔር ምሕረት ይዘመራል። በዚህን ሳምንት ዋናው ትምህርት ቅድስና ለእግዚአብሔር የሚል ነው። ቅዱስ ማለት ደግሞ ልዩ ማለት ነው። ቅድስና ደግሞ ማለት የተለየ ማለት ነው። ሰው ወይም ማንኛውም ነገር ለእግዚአብሔር ሲለይ ቅዱስ ይባላል። ጌታችን ኢየሱስ ክርስቶስ በምድረ በዳ በሰይጣን መፈተንና ሰይጣንን ድል መንሳቱ በእርሱ የማዳን ሥራ የምናምን ሁሉ በምድራዊ ኑሯችን ከሰይጣን ዓለም እና ከስጋ በሚደርስብን ማንኛውም እንዴት ማሸነፍ እንዳለብን በክርስቶስ አሸናፊነት መሆኑን የምንረዳበት ነው። ይህም የቅድስናችን መሰረት የተጣለው በክርስቶስ የማዳን ሥራ እንደሆነ ያሳየናል። ለሰው ልጆች ተግዳሮቶች የሆኑ የመንፈስ ቅዱስ ሕይወት ጠንቆች ዋና ዋና አስተምሮቶች በሰይጣን በኩል ለክርስቶስ ቀርበዋል። እነዚህም በሊቃውንቱ ዘንድ ሰይጣን ለክርስቶስ ያቀረባቸው ሶስቱ ፈተናዎች የመጀመሪያው ወይም አንደኛው የእግዚአብሔር ሕግን መሻር ወይም ስስት በማቴዎስ ወንጌል ምዕራፍ 4 ላይ ፈታኙ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ አድርጋለሁ። ፈታኝ የተባለው ዲያብሎስ ነው። የእግዚአብሔር ልጅ ከሆንክ የሚለው ደግሞ የጥርጣሬ ወይም ያለማመን ንግግር ነው። ሰይጣንን ለማሳመን ጌታችን መድኃኒታችን ኢየሱስ ክርስቶስ ድንጋዩን ወደ ዳቦነት ወይም ወደ እንጀራነት መቀየር የእግዚአብሔር ልጅነትን ለማሳየት የራሱን ሕግ ወይም ቃሉን አልሻረም። የሚኖረው በስጋዊ የዕለት እንጀራ ብቻ ነው የሚለውን አስተሳሰብ ትታችሁ በእግዚአብሔር ዘንድ በቃሉ በረከት መኖር እንደሚቻል ማመን መገንዘብ አድርጉ ይላችኋል። ዛሬም መኖራችን የዘላለም አምላክ እንጂ ጊዜያዊ መብልና መጠጥ አለመሆኑን ተረተን ለእግዚአብሔር ሕግ ይልቁንም ለመንፈሳዊ ሕይወታችን የዕለት እንጀራ የሆነውን የእግዚአብሔርን ቃል የሕይወታችን መመሪያ አድርገን መኖር ይገባናል ማለት ነው። ሁለተኛው ደግሞ በማስቻኮል ዓላማን ማስጣል ትዕቢት። በዚች ቅድስት በተባለች ሳምንት ሰይጣን ለጌታ ቀርቦ ሁለተኛ ፈተና አቅርቦለታል። ከመቅደሱ ጫፍ ላይ ወደ ታች ራስህን ወርውር የሚል ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የመምጣቱ ዓላማ በሰይጣን ባርነት ተይዘን የነበርነውን የሰውን ልጆች ሁሉ በቀራንዮ መስቀል ላይ በሚከፍለው ቤዛነት ወይም በደሙ ፈሳሽነት ከኃጢአትና ከዘላለም ሞት ማዳን ነው። ይህም በስላሴ መንግስት ዓለም ሳይፈጠር የተዘጋጀውን የሰውን የማዳን እቅድ ነው። ሰይጣን ደግሞ ይህንን የእግዚአብሔርን ዘላለማዊ እቅድ ለማበላሸት ብዙ መንገዶችን በዚህም ሂደቱ ሰይጣን ማደናቀፍ የፈለገው የመስቀል ላይ ቤዛነቱን ብቻ ሳይሆን ከልደቱ እስከ ትንሣኤው ክርስቶስ የባህሪ አባቱ አብን የባህሪ ሕይወት መንፈስ ቅዱስን የገለጠ ለሰው ልጆች ብሩህ መለኮታዊ ዕውቀትን እንዳይሰጥ ሲሆን ግቡም በማስቻኮል በመስቀል ላይ ከመሞቱ በፊት በሰይጣን ትእዛዝ ከመቅደስ ጫፍ ላይ ራሱን ወደ ታች በመጣል ሶስተኛው በአቋራጭ መንገድ መጠቀም ወይም ፍቅረ ነዋይ። በዚህ ቅድስት በተባለች ሳምንት ሰይጣን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ያቀረበለት ሶስተኛው ፈተና አይነት የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀህ ብሰግድልኝ ይህን ሁሉ እሰጥሃለሁ የሚል ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ለሰይጣን ላቀረበለት ጥያቄ ወይም ዲያብሎስ ላቀረበለት ጥያቄ የመለሰለት መልስ ለጌታ ለአምላክህ ለእግዚአብሔር ስገድ
የተባለውን ጥቅስ በመጥቀስ መልሶለታል። ስለዚህ ውድ የእግዚአብሔር ልጆች በዛሬው ትምህርታችን ስለ ቅድስት ያለንን አንዳንድ መረጃዎች ሰጥቻችኋለሁ። በቀጣይ እስክንገናኝ ድረስ ግን የአብይ ጾም 55 ቀኖች አሉት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀንና 40 ሌሊት ነው። 15ቱን ቀናት ግን ለምን እንደምንጾም በኮመንት ላይ አሳውቁኝ። ቀድሞ ላሳወቁኝ ደግሞ እግዚአብሔር ቢፈቅድና ቢያግዘን የካርድ ሽልማት አላቸው። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ በልዑል እግዚአብሔር ስም እጋብዛችኋለሁ። ወስብሐት ለእግዚአብሔር።